በዚህ ምድር ላይ የምታገኘው ትልቁ እድል በህይወት የመኖር እድል ነው። ነገር ግን ዋናው ጥያቄ በህይወት አለህ ወይ የሚል አይደለም። ትክክለኛ ጥያቄ ማን እየሆንክ ነው የሚለው ነው። አብዛኛው ሰው ህይወቱን የሚያሳልፈው በህይወቱ ለመቆየት በመታገል ብቻ ነው። በጣም ጥቂቶች ግን እነማን መሆን እንደሚፈልጉ ቀድሞ ይነድፋሉ። ብዙዎች ይለፋሉ፣ ዕዳ ይከፍላሉ፣ ኃላፊነት ይወጣሉ። ግን አንዴም ቆም ብለው እያደግኩ ነው ወይንስ ዝም ብዬ እያረጀህ ነው ብለው አይጠይቁም። የእርስዎ የወደፊት ህይወት በአንድ ታላቅ ተአምር አይገነባም፣ በየቀኑ በምታደርጋቸው ትንንሽ ልማዶች እንጂ። ዛሬ ህይወትህን በቋሚነት የሚቀይሩ 7 የዕለት ተዕለት ልማዶችን አጋራለሁ። አንደኛ፣ ሙሉ ኃላፊነት መውሰድ። ሁሉን ነገር መውቀስ ስታቆም ህይወትህ መቀየር ይጀምራል። ያለፈ ታሪክህን፣ ወላጆችህን፣ ኢኮኖሚውን ወይንም እድል የለኝም የሚለውን ሰበብ ተወው። ኃላፊነት መውሰድ ማለት ራስን መውቀስ ሳይሆን ቁጥጥርን በእጅ ማድረግ ማለት ነው። ለምን ይሄ በእኔ ላይ ደረሰ ብለህ ከመጠየቅ ይልቅ ስለዚህ ጉዳይ ምን ማድረግ እችላለሁ ብለህ ጠይቅ። ይሄ አስተሳሰብ ከጎጂነት ወደ ፈጣሪነት ይቀይርሃል። ሁሉም ነገር መቆጣጠር አትችልም፣ ምላሽን ግን ሁሌም መቆጣጠር ትችላለህ። ሁለተኛ፣ ለዕለት ተዕለት እድገት ቁርጠኛ መሆን። ገቢ ካስተሳሰብህ በላይ ሊያድግ አይችልም። ትምህርት ቤት ስራ ሊያስቀጥርህ ይችላል። ራስን ማስተማር ግን የወደፊት ህይወትህን ይገነባዋል። በየቀኑ አንብብ፣ ጠቃሚ ፖድካስቶችን ስማ፣ አዳዲስ ክህሎቶችን ተማር፣ ካንተ የተሻሉ ሰዎችን አጥና። በቀን 20 ደቂቃ ብቻ የምታደርገው ጥረት ከዓመታት በኋላ ትልቅ ለውጥ ያመጣል። ከ5 ዓመታት በኋላ የምትሆነው ሰው በምታነባቸው መጻሕፍትና በምታገኛቸው ሰዎች ይወሰናል። ሶስተኛ፣ ግልጽ ግቦችን አስቀምጥ። ህይወትን አንተ ካልነደፍከው ሌላ ሰው ይነድፍልሃል። ያ ሰው ደግሞ ለአንተ ህልም ግድ የለውም። ግቦችን ጻፋቸው። ብዙ ገንዘብ እፈልጋለሁ የሚል ደብዛዛ ምኞት ሳይሆን በዚህ ዓመት 100,000 ብር እቆጥባለሁ የሚል ግልጽ ዓላማ ይኑርህ። ግልጽነት አቅጣጫን ይፈጥራል። ትልቅ ስኬት ማለት በየቀኑ የሚደጋገሙ ትንንሽ ስነ ስርዓቶች ውጤት ነው። አራተኛ፣ የገንዘብ ዲሲፕሊን ይኑርህ። ዋናው ቁም ነገር ምን ያህል ታገኛለህ ሳይሆን ምን ያህል ታስቀምጣለህ የሚል ነው። ብዙ ሰዎች ገቢያቸው ሲጨምር ወጫቸው ቀድሞ ይጨምራል። ሀብት በዝምታና በዲሲፕሊን ነው የሚገነባው። ካገኘው በታች ዝቅ ብለህ ኑር። በቋሚነት ቆጥብ። አላስፈላጊ ዕዳዎችን አስወግድ። ገንዘብን ካልተቆጣጠርከው እሱ አንተን መቆጣጠር ይጀምራል። አምስተኛ፣ ጊዜን ጠብቅ። ጊዜ በፍጹም ልትተካው የማትችለው ብቸኛው ሀብት ነው። የጠፋ ገንዘብ ይመለሳል፣ ነገር ግን ያለፈች ትናንት አትመለስም። ትኩረትን ከፍተኛ ዋጋ በሚሰጡ ስራዎች ላይ ይሁን። በማህበራዊ ሚዲያ ላይ ያለ ዓላማ የምታሳልፈውን ጊዜ ቀንስ። ቀንን ከመጀመር በፊት እቅድ ይኑርህ። ይህ ተግባር ወደ ግብ ያደርሰኛል ብለህ ጠይቅ። ስድስተኛ፣ ጠንካራ ግንኙነት ገንባ። ስኬት ብቻን የምትጓዘው መንገድ አይደለም። ደስታና እድገትህ ከሰዎች ጋር የተሳሰረ ነው። በሰዎች ላይ ኢንቨስት አድርግ። ከመናገርህ በፊት ስማ፣ ዋጋ ስጥ። ከአንተ የተሻሉና የሚያነሳሱን ሰዎች ዝርዝር ውስጥ ግባ። የምትውልባቸው ሰዎች አስተሳሰብን ይቀይሩታል። ሰባተኛ፣ ጤናን ተንከባከብ። ጤና ከሌለህ ምኞትህና ዓላማ ትርጉም ያጣሉ። ሰውነት የሁሉ ነገር መሰረት ነው። በየቀኑ እንቅስቃሴ አድርግ። የሚጠቅምህን ምግብ ተመገብ። በቂ እንቅልፍ ተኛ። ጭንቀትን በንቃት ተቆጣጠር። ደካማ መሰረት ላይ ጠንካራ የወደፊት ህይወት መገንባት አይችልም። ማጠቃለያ፣ እነዚህ 7 ልማዶች በአንድ ቀን መጨረስ አይጠበቅብህም። በአንዱ ጀምር። ስኬት ማለት በአንድ ሌሊት የሚገነባ ለውጥ ሳይሆን የዕለት ተዕለት መሻሻል ነው። እስከ መጨረሻው ስላዳመጣችሁ እናመሰግናለን። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ስላዳመጣችሁ እናመሰግናለን። ሰላማችሁ ይብዛ። ቻው።